የመጀመሪያ አጎት የመጀመሪያ አክስቶ ናቸው። እሺ ማሂ ይቅርታ ማሂ ችግር የለውም። ያው ልጅ እንትን አይደለ? አይ እንደዚህ ከፍቷችሁ አይደለም ከልባችሁ ይምር። አይ ትንሽ ላይ ተሰምቶኝ ነበር። ገብቶሻል አይብዬ? እኔ በጣም ተሰምቶኝ ነበር እና እኔ አይሚም እኮ ደውላለች አይደለ? አይሚም እኮ ደውላለች እኮ አውርታለች። ወለደች የሚባለው ነገር እንደሰማው እኛ አውርተሽኛል ግን ማለት ነው ያው መምጣት ነበረባችሁ የአየር ላይ ማለት ነው። ያው የኔ ደስታ ታማ ነበረ። ከዛ የኔ ደስታ የእናንተ ደስታ ነው። ያው እናንተ ቪዲዮ ይዘህ መጣል የቤተሰቦች ደስታ ነው። እንደው በይበልጥ ማለት ነው ቤተሰቦች እየደወሉልኝ ነበር ራሱ የሆነ ሰዓት ካየሽ አይተሻል ይመስለኛል ላይቭ ላይ ማለት ነው። ግን ቢሆንም ሁሉ ነገር ለበጎ ነው። እናንተ ማሊያን እኛኩ እሺ ስሜተኛ ሆኜ ነው ማውራው ነው ምን እንደሆነ ብቻ ማርያም እኔ እንደዚህ ያላልከኝ በስልክ ቤትም ስንገናኝ ያላልከኝ ቢዚ አይደለው አላየኝም። የሴት እየተሯሯኩ ምን 10 ደቂቃ ይሞላል። አሁን ከመጣችሁ እዚህ 10 ደቂቃ ይሞላል አይሜ አይሞላም። ግን ያው ብቻ ይቅርታ ማይ አራት አኩሩፉን በቃ ችግር የለውም። ራችሁ ነው ማርያም ያምረን በቃ ከፈለጋችሁ እዚህ እንውላለን፣ እዚሁ እናድራለን። እኔ እኮ ከፈለኩ ማለት ነው የእውነት አለ መምጣታችሁ ቆይታችሁ በመምጣታችሁ ራሱ ማለት ነው ስትመጡ ራሱ ውጡ ብላችሁ ተወጡ ነበር። ገብቶሻል? ለምን አትላቸው ነበር አንተ እንደዛ? አይ እኔ በቃ የመጣውን ውጡ አይባልም። እንደውም ሲመጡ እንደው ከበር ነበር አባራቸው። ይሄ እኮ ለቅሶ አይደለም ልጅ ተወልዶ እንደዚህ ያስደርስ። ለማንኛውም ልጅ ስትወልድ እኮ በሞትና በህይወት መካከል ሆነህ ነው የምትወልደው። የራስህ የሆነ ሰው ደግሞ ቶሎ ብሎ መምጣት መቻል አለበት። የፈለገው እንኳን ነገር ቢሆን ብቻ ችግር የለውም። ለሱ ደውልሃል ግን ያው ልምጣ ብሎኛል ይምጣ እንዴ ስለኝ አረቱ ብልህም ለሱ ብነግረውም እኔ እንደዛ እንኳን በልክ ብንግደረደር ቶሎ በፊት ትመጣለህ ብለን ነበር ያሰብነው። ችግር የለውም በቃ አይደለም አንዴ አይደለም ችግር የለውም በቃ እኮ በእንደዛ ነው አይደለም። ታችሁ የሆነ ነገር ይዛችሁ ችግር የለውም ማለት ነው። አይ በቃ እግዚአብሔር ስራ ነው፣ ሁሉ ነገር እግዚአብሔር ስራ ነው። ገብቶሻል? እኛ ማጨብጭበናል። ለማንኛውም ልጄን እኔን ነው የሚመስለው። ይኸው በለክ ረሻዋለሁ እኮ ኧረ ችግር የለም። ኧረ ማሂ እሺ አይቅደም ችግር የለም እኮ ከፊት ተለማመጂ በዚህ ይቅርታም አድርጉልን። እሺ ኧረ አያሳስብም። ፊቱን ለምንድን ነው የሸፈነው? ምን ያስቃል? የሚያስቅ ነገር አለ እንዴ? ይሄን አታይም እንዴ? ማበዩ ልሩ እግዚአብሔር አንቺ ያንን ታዱ እግዚአብሔር ልጅ ነሽ የታባታችሁ አልተባለም። ኧረ በስመ አብ ሞራሌ ላይ ነው የተረማመዳችሁት። እግዚአብሔርን ወይኔ ብሩኬ እኔ እኮ ለምንድን ነው ፊቱን የሸፈኑት እላለሁ። አይታፈንም እንዴ? በውስጤ እኮ አይታፈንም እንዴ እያልኩኝ እኮ ነው። እኔ ነው የሚመስለው። እውነት ነው እኔ የሚመስለው። በስመ አብ ኧረ በጣም ወይኔ አንቺ ይመስላል የነዛ ነው ያለ እኔ ይመስል። ኧረ አሳዩ ልጁን በእግዚአብሔር። ኧረ ልጁን አሳዩ በእግዚአብሔር። ስንመጣ በስድብ ጎብኚዎች ገብተው እየጎበኙት ነው። እነሱ ሲጨርሱ እናንተ ትመጣላችሁ ማለት ደንግጣችሁ። ጎብኚዎች እየጎበኙት ነው። ጎብኚዎች ሲጨርሱ እናንተ እኔን የተጫወታችሁብኝ። እኔ እኮ ሼም ያዘኝ መናገር እናንተ ጨዋችሁብንና እዛ ግራ ገባን። ስጪው አያሳስብም። ኧረ ችግር የለም ባለው ግን የልጁ ነገር ነው። እኔ ታቀፍኩት እኮ አንተ የእኔን ቀልድ አታውቅም እንዴ? ታይምዬስ አታውቂም? እሱማ አውቃለሁ። በጣም ቀልዳለህ። እንደውም ልጮህባችሁ ነበር እዛች ጋር ውጣ ውጣ ነበረ እኮ እኔ በስልክ ሲያወራኝ ኖርማል ነው። ስገባ ልክ ሲነግረኝ ደነገጥኩ እኮ። ምን ላድርግ? አና እየመጡ ነው ብዬ
ደስ ከደወለ